የማቴዎስ ወንጌል ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳንና ወንድሞቹን ወለደ። ይሁዳ ከትዕማር ፋሬስንና ዛራን ወለደ። ፋሬስ ኤስሮምን ወለደ። ኤስሮምም አራምን ወለደ። አራም አሚናዳብን ወለደ። አሚናዳብ ነአሶንን ወለደ። ነአሶን ሰልሞንን ወለደ። ሰልሞን ቦዔዝን ከረአብ ወለደ። ቦዔዝ ከሩት ኢዮቤድን ወለደ። ኢዮቤድ እሰይን ወለደ። እሰይ ንጉሥ ዳዊትን ወለደ። ዳዊት የኦርዮ ሚስት ከነበረችው ሶሎሞንን ወለደ። ሶሎሞን ሮብዓምን ወለደ። ሮብዓም አብዩን ወለደ። አብዩም አሳፍን ወለደ። አሳፍ ኢዮሳፍጥን ወለደ። ኢዮሳፍጥ ኢዮራምን ወለደ። ኢዮራም ዖዝያንን ወለደ። ዖዝያን ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞንን ወለደ። አሞንም ኢዮስያስን ወለደ። ኢዮስያስ በባቢሎን ምርኮ ጊዜ ኢኮንያንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤል አብዩድን ወለደ። አብዩድ ኤልያቄምን ወለደ። ኤልያቄም አዛርን ወለደ። አዛር ሳዶቅን ወለደ። ሳዶቅ አኪምን ወለደ። አኪምም ኤልዩድን ወለደ። ኤልዩድ አልዓዛርን ወለደ። አልዓዛር ማታንን ወለደ። ማታን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ያዕቆብ ዮሴፍን ወለደ። ዮሴፍም የኢየሱስ ክርስቶስ እናት የማርያም እጮኛ ነበር። እንግዲህ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ ልደት 14 ትውልድ ይሆናል። የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታይታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሰው ስለነበረና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ሊተዋት ወሰነ። በዚህ ሐሳብ ሳለ የእግዚአብሔር መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ። የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅም ትወልዳለች። ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኀጢአታቸው ያድናቸዋልና። ጌታ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጉሙም እግዚአብሔር ከእኛ ጋር ማለት ነው። ዮሴፍም ከእንቅልፉ ነቃ። ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። ይሁን እንጂ የበኩር ልጇን እስክትወልድ ድረስ አላወቃትም። የተወለደውንም ሕፃን ኢየሱስ ብሎ ጠራው። የማቴዎስ ወንጌል ምዕራፍ 2 በንጉሡ በሄሮድስ ዘመን ኢየሱስ በቤተልሔም ይሁዳ ከተወለደ በኋላ ጠቢባን ከምሥራቅ ወደ ኢየሩሳሌም መጥተው የተወለደው የይሁዳ ንጉሥ ወዴት ነው? በምሥራቅ ኮከቡን አይተን ልንሰግድለት መጥተናልና ሲሉ ጠየቁ። ንጉሡ ሄሮድስ ይህንን በሰማ ጊዜ ታወከ። እንዲሁም መላይቱ ኢየሩሳሌም አብራ ታወከች። እርሱም የካህናት አለቆችንና የአይሁድ ሃይማኖት መምህራንን በሙሉ ሰብስቦ ክርስቶስ የት እንደሚወለድ ጠየቃቸው። እነርሱም በይሁዳ ቤተልሔም፣ ነቢዩ እንዲህ ብሎ ጽፎአልና አሉ። በይሁዳ ምድር የምትገኚው አንቺ ቤተልሔም ከሌሎቹ የይሁዳ ገዦች በምንም አታንሽም፣ የሕዝቤ የእስራኤል ጠባቂ የሚሆን ከአንቺ ይወጣልና። ከዚያም ሄሮድስ ጠቢባኑን በምስጢር አስጠርቶ በማነጋገር
ኮከቡ የታየበትን ትክክለኛ ጊዜ ተረዳ። ጠቢባኑንም ወደ ቤተልሔም ልኮ ሂዱና ሕፃኑን ፈልጉ፣ እኔም ደግሞ ሄጄ እንድሰግድለት እንዳገኛችሁት ወደ እኔ ተመልሳችሁ የት እንዳለ ንገሩኝ አላቸው። ጠቢባኑ ንጉሡ ያለውን ከሰሙ በኋላ ጉዞአቸውን ቀጠሉ። ይህም በምሥራቅ ያዩት ኮከብ እየመራቸው ሕፃኑ እስካለበት ድረስ ወሰዳቸው። ኮከቡንም ሲያዩ ከመጠን በላይ ተደሰቱ። ወደ ቤትም በገቡ ጊዜ ሕፃኑን ከእናቱ ከማርያም ጋር አዩ። ተንበርክከውም ሰገዱለት። ሳጥኖቻቸውን ከፍተው ወርቅ፣ ዕጣን፣ ከርቤም አቀረቡለት። እግዚአብሔርም ወደ ሄሮድስ እንዳይመለሱ በሕልም ባስጠነቀቃቸው መሠረት መንገድ አሳብረው ወደ አገራቸው ተመለሱ። ጠቢባኑ ከሄዱ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነስ፣ የምትመለስበትን ጊዜ እስካስታውቅህ ድረስ ሕፃኑንና እናቱን ይዘህ ወደ ግብፅ በመሸሽ በዚያ ቆይ፣ ሄሮድስ ሕፃኑን ሊገድለው ይሻልና አለው። ስለዚህም ዮሴፍ ተነሣ፣ ሕፃኑንና እናቱን ይዞ በሌሊት ወደ ግብፅ ሄደ። በዚያም ሄሮድስ እስከ ሞተበት ጊዜ ድረስ ኖረ። በዚህም ልጄን ከግብፅ ምድር ጠራሁት በማለት እግዚአብሔር በነቢዩ አንደበት የተናገረው ቃል ተፈጸመ። ሄሮድስ ጠቢባኑ እንዳታለሉት በተረዳ ጊዜ በጣም ተናደደ። ከጠቢባኑ በተነገረው መሠረት ዕድሜያቸው 2 ዓመትና ከዚያም በታች የሆኑትን የቤተልሔምንና የአካባቢዋን መንደሮች ወንድ ልጆች ሁሉ ልኮ አስገደለ። በዚህም በነቢዩ በኤርምያስ እንዲህ ተብሎ የተነገረው ተፈጸመ። የልቅሶና የታላቅ ዋይታ ድምፅ በራማ ተሰማ። ራሔል ስለ ልጆቿ አለቀሰች፣ መጽናናትም አልቻለችም፣ ልጆቿ ሁሉ አልቀዋልና። ሄሮድስ ከሞተ በኋላ የጌታ መልአክ ለዮሴፍ በሕልም ተገልጦ ተነሣ፣ ሕፃኑንና እናቱን ይዘህ ወደ እስራኤል ምድር ተመለስ፣ ሕፃኑን ለመግደል የሚሹት ሞተዋልና አለው። ዮሴፍም ተነስቶ ሕፃኑንና እናቱን በመያዝ ወደ እስራኤል ምድር ተመለሰ። ነገር ግን አርኬላዎስ በአባቱ በሄሮድስ ቦታ በይሁዳ መንገሱን በሰማ ጊዜ ወደዚያ መሄድ ፈራ። በሕልም ማስጠንቀቂያ ተሰጥቶትም ወደ ገሊላ አውራጃ ሄደ። ናዝሬት ወደምትባል ከተማም ሄዶ መኖር ጀመረ። በዚህም በነቢያት ናዝራዊ ይባላል ተብሎ የተነገረው ትንቢት ተፈጸመ። የማቴዎስ ወንጌል ምዕራፍ 3። በዚያን ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ። ስብከቱም መንግሥተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። በነቢዩ ኢሳይያስ እንዲህ ተብሎ የተነገረለት እርሱ ነው። በምድረ በዳ የጌታን መንገድ አዘጋጁ፣ ጎዳናውንም አስተካክሉ እያለ የሚጮኽ ድምፅ። የዮሐንስ ልብስ የግመል ጠጉር ሲሆን ወገቡንም በጠፍር ይታጠቅ ነበረ። ምግቡም አንበጣና የበረሃ ማር ነበር። ከኢየሩሳሌም ከመላው ይሁዳና በዮርዳኖስ ዙሪያ ካለው አገር ሁሉ ሰዎች ወደ ዮሐንስ ሲጎርፉ ኀጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱ ይጠመቁ ነበር። ብዙ ፈሪሳውያንና ሰዱቃውያን ወደሚያጠምቅበት ስፍራ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝት ልጆች፣ ለመሆኑ ከሚመጣው ቁጣ እንድታመልጡ ማን መከራችሁ? ለንስሐ የሚገባ ፍሬ አፍሩ። አብርሃም አባት አለን በማለት ራሳችሁን አታታሉ። እግዚአብሔር ከእነዚህ ድንጋዮች ለአብርሃም ልጆች ሊያስነሣ ይችላል እላችኋለሁና። እኔ ለንስሐ በውኃ አጠምቃችኋለሁ። ነገር ግን ጫማውን መሸከም የማይገባኝ ከእኔ የሚበልጥ ኃያል ከእኔ በኋላ ይመጣል። እርሱም በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነው፣ አውድማውን ያጠራል፣ ስንዴውን በጎተራ ይከታል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። በዚያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። ዮሐንስ ግን ይህማ አይሆንም፣ እኔ በአንተ መጠመቅ ሲያስፈልገኝ እንዴት አንተ ወደ እኔ ትመጣለህ ብሎ ተከላከለ። ኢየሱስም ግድ የለም ፍቀድልኝ፣ ይህን በማድረግ ጽድቅን ሁሉ መፈጸም ይገባናልና አለው።
ዮሐንስም በነገሩ ተስማማ። ኢየሱስም እንደ ተጠመቀ ከውሃው ወጣ። ወዲያውንም ሰማይ ተከፍቶ የእግዚአብሔር መንፈስ እንደ ርግብ ሲወርድበት አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅ ከሰማይ ተሰማ። የማቴዎስ ወንጌል ምዕራፍ 4። ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈትን ዘንድ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለው። ኢየሱስም ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ሲል መለሰለት። ቀጥሎም ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ በቤተ መቅደሱ አናት ላይ አውጥቶ የእግዚአብሔር ልጅ ከሆንህ ራስህን ወደ መሬት ወርውር፣ እንዲህ ተብሎ ተጽፏልና እግርህ በድንጋይ እንዳይሰናከል በእጃቸው ያነሱህ ዘንድ መላእክቱን ስለ አንተ ያዝልሃል። ኢየሱስም እንደዚሁም በመጻሕፍት እግዚአብሔር አምላክህን አትፈታተነው ተብሎ ተጽፏል በማለት መለሰለት። እንደገናም ዲያብሎስ ኢየሱስን እጅግ ከፍ ወዳለ ተራራ አውጥቶ የዓለምንም መንግሥታት ከነ ክብራቸው አሳየውና ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለው። ኢየሱስም አንተ ሰይጣን ከፊቴ ራቅ፣ ለአምላክህ ለእግዚአብሔር ስገድ፣ እርሱንም ብቻ አምልክ ተብሎ ተጽፎአልና አለው። ከዚያም ዲያብሎስ ትቶት ሄደ። መላእክትም መጥተው አገለገሉት። ኢየሱስ የዮሐንስን መታሰር በሰማ ጊዜ ወደ ገሊላ ተመለሰ። የናዝሬትንም ከተማ ትቶ በዛብሎንና በንፍታሌም አካባቢ በባሕር አጠገብ በምትገኘው በቅፍርናሆም ከተማ መኖር ጀመረ። በዚህም በነቢዩ ኢሳይያስ እንዲህ ተብሎ የተነገረው ትንቢት ተፈጸመ። የዛብሎን ምድር፣ የንፍታሌም ምድር፣ ከዮርዳኖስ ማዶ በባሕር መንገድ አጠገብ ያለው የአሕዛብ ገሊላ፣ በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሞት ጥላ ምድር ያለው ብርሃን ወጣለት። ከዚህ ጊዜ አንስቶ ኢየሱስ ንስሐ ግቡ የእግዚአብሔር መንግሥት ቀርባለችና እያለ መስበክ ጀመረ። ኢየሱስ በገሊላ ባሕር አጠገብ ሲያልፍ ሁለት ወንድማማቾች ማለትም ጴጥሮስ የተባለውን ስምዖንንና ወንድሙን እንድርያስን አያቸው። ዓሣ አጥማጆች ነበሩና መረባቸውንም ወደ ባሕር ይጥሉ ነበረ። ኢየሱስም ኑ ተከተሉኝ፣ ሰዎችን አጥማጆች አደርጋችኋለሁ አላቸው። ወዲያው መረባቸውን ትተው ተከተሉት። አለፍ እንዳለም ሌሎች ሁለት ወንድማማቾች የዘብዴዎስን ልጅ ያዕቆብንና ወንድሙን ዮሐንስን አየ። ከአባታቸው ከዘብዴዎስ ጋር በጀልባ ውስጥ መረባቸውን ያበጁ ነበረ። ኢየሱስም ጠራቸው። ወዲያውኑ ጀልባቸውንም ሆነ አባታቸውን ትተው ተከተሉት። ኢየሱስም በምኵራባቸው እያስተማረ የእግዚአብሔርን መንግሥት የምሥራች ቃል እየሰበከ በሕዝቡ መካከል ማንኛውንም ደዌና ሕመም እየፈወሰ በመላው ገሊላ ይዘዋወር ነበር። ከዚህም የተነሣ ዝናው በመላው ሶርያ ተሰማ። ሕዝቡም በተለያዩ በሽታዎች የታመሙትን፣ በክፉ ደዌ የሚሰቃዩትን፣ አጋንንት ያደሩባቸውን፣ የሚጥል በሽታ ያለባቸውን ሽባዎችን ሁሉ ወደ እርሱ አመጡ፣ ፈወሳቸውም። ከዚህም የተነሣ ከገሊላ ከ10ሩ ከተሞች ከኢየሩሳሌም ከይሁዳና ከዮርዳኖስ ማዶ የመጡ ብዙ ሰዎች ተከተሉት። የማቴዎስ ወንጌል ምዕራፍ 5። ብዙ ሕዝብ እንደ ተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። ደቀ መዛሙርቱም ወደ እርሱ መጡ፣ እንዲህም እያለ ያስተምራቸው ጀመር። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። ምሕረት የሚያደርጉ ብፁዓን ናቸው፣ ምሕረትን ያገኛሉና። ልባቸው ንጹሕ የሆነ ብፁዓን ናቸው፣
እግዚአብሔርን ያዩታልና። ሰላምን የሚያወርዱ ብፁዓን ናቸው፣ የእግዚአብሔር ልጆች ተብለው ይጠራሉና። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉውን ሁሉ በሐሰት ቢያስወሩባችሁ ብፁዓን ናቸው። በሰማይ የምትቀበሉትን ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳደዋቸዋልና። እናንተ የምድር ጨው ናችሁ። ጨው የጨውነት ጣዕሙን ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልም። ሰዎችም መብራት አብርተው ከዕንቅብ ሥር አያስቀምጡትም፣ በቤት ውስጥ ላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። እንደዚሁም ሰዎች ሥራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ፊት ይብራ። ሕግንና የነቢያትን ቃል ለመሻር የመጣሁ አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣሁም። እውነት እላችኋለሁ፣ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም። ስለዚህ ማንም ከእነዚህ ትእዛዛት አነስተኛይቱን እንኳ ቢተላለፍ ሌሎችንም እንዲተላለፉ ቢያስተምር በመንግሥተ ሰማያት ታናሽ ተብሎ ይጠራል። ነገር ግን እነዚህን ትእዛዛት እየፈጸመ ሌሎችም እንዲፈጽሙ የሚያስተምር በመንግሥተ ሰማያት ታላቅ ይባላል። ጽድቃችሁ ከፈሪሳውያንና ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ መንግሥተ ሰማይ መግባት አትችሉም። ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ፣ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል። ደደብ የሚለው ደግሞ የገሃነመ እሳት ፍርድ ይጠብቀዋል። ስለዚህ መባህን በመሠዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን ከዚያው በመሠዊያው ፊት ተወው። በመጀመሪያ ሄደህ ከወንድምህ ጋር ተስማማ። ከዚያም ተመልሰህ መባህን ለእግዚአብሔር አቅርብ። የከሰሰህ ባላጋራህ እንዳያስፈርድብህ፣ ዳኛውም ለአሳሪ አሳልፎ እንዳይሰጥህ፣ በወህኒ እንዳትጣል በመንገድ ላይ ሳለህ ከባላጋራህ ጋር ፈጥነህ ተስማማ። እውነት እልሃለሁ ካስፈረደብህ ግን የመጨረሻዋን ሳንቲም እስክትከፍል ድረስ ከዚያ አትወጣም። አታመንዝር እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ ሴትን በምኞት ዐይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል። ቀኝ ዐይንህ የኀጢአት ሰበብ ቢሆንብህ አውጥተህ ወዲያ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚጣል ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ቀኝ ዐይንህ የኀጢአት ሰበብ ቢሆንብህ ቈርጠህ ወዲያ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚጣል ከሰውነትህ አንዱን ክፍል ብታጣ ይሻልሃል። አታመንዝር እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ ሴትን በምኞት ዐይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል። ቀኝ ዐይንህ የኀጢአት ሰበብ ቢሆንብህ አውጥተህ ወዲያ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚጣል ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ቀኝ እጅህ የኀጢአት ሰበብ ቢሆንብህ ቈርጠህ ወዲያ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚጣል ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ሚስቱን የሚፈታ ሁሉ የፍቺ ወረቀት መስጠት አለበት እንደ ተባለ ሰምታችኋል። እኔ ግን እላችኋለሁ በላዩ ላይ ስታመነዝር ካላገኛት በስተቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። በዚህ ሁኔታ የተፈታችውን ሴት ያገባም እንዳመነዘረ ይቈጠራል። ለቀደሙት ሰዎች በሐሰት አትማል፣ በእግዚአብሔር ፊት የማልከውን ጠብቅ እንደ ተባለ ሰምታችኋል። እኔ ግን ፈጽሞ አትማሉ እላችኋለሁ። በሰማይም ቢሆን አትማሉ፣ የእግዚአብሔር ዙፋን ነውና። በምድርም ቢሆን አትማሉ፣ የእግዚአብሔር የእግሩ ማረፊያ ናትና።
በኢየሩሳሌምም አትማሉ፣ የታላቁ ንጉሥ ከተማ ናትና። በራሳችሁም ቢሆን አትማሉ፣ ከጠጕራችሁ መካከል አንዲቷን እንኳን ነጭ ወይም ጥቁር ማድረግ አትችሉምና። ስለዚህ ስትነጋገሩ ቃላችሁ አዎን ከሆነ አዎን፣ አይደለም ከሆነም አይደለም ይሁን። ከዚህ ውጪ የሆነ ሁሉ ከክፉ የሚመጣ ነውና። ዓይን ስለ ዓይን ጥርስ ስለ ጥርስ እንደተባለ ሰምታችኋል። እኔ ግን እላችኋለሁ ክፉ አድራጊውን ሰው አትቃወሙት። ነገር ግን ቀኝ ጉንጭህን ለሚመታህ ሌላውን ጉንጭህን ደግሞ አዙርለት። አንድ ሰው እጀ ጠባብህን ሊወስድ ቢከስህ ካባህን ጨምረህ ስጠው። አንድ ሰው 1 ኪሎ ተኩል የሚያህል ርቀት እንድትሄድ ቢያስገድድህ እጥፉን መንገድ አብረኸው ሂድ። ወዳጅህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ እላችኋለሁ። እንደዚህም በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ፀሐዩን ለክፉዎችና ለደጎች ያወጣል፣ ዝናቡንም ለኀጢአተኞችና ለጻድቃን ያዘንባል። የሚወዷችሁም ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮችስ ይህንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ? አሕዛብስ ይህንኑ ያደርጉ የለምን? ስለዚህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ። የማቴዎስ ወንጌል ምዕራፍ 6 ሰዎች እንዲያዩላችሁ መልካም ሥራችሁን በፊታችሁ ከማድረግ ተጠንቀቁ። እንዲህ ካደረጋችሁ ከሰማይ አባታችሁ ዋጋ አታገኙም። ግብዞች በሰዎች ዘንድ ለመከበር ብለው በየጎዳናውና በየምኵራቡ ጥሩምባ እንደሚያስነፉ እናንተም ለድሆች ምጽዋት በምትሰጡበት ጊዜ ይታይልኝ ብላችሁ አታድርጉ። እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። እናንተ ግን ለድሆች ስትሰጡ ቀኝ እጃችሁ የሚያደርገውን ግራ እጃችሁ አይወቅ። ምጽዋታችሁ በስውር ይሁን። በስውር የተደረገውን የሚያይ አባታችሁም ዋጋችሁን ይከፍላችኋል። ስትጸልዩ እንደ ግብዞች አትሁኑ። እነርሱ ለሰዎች ለመታየት ሲሉ በየምኵራቡና በየመንገድ ማዕዘኑ ላይ ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍልህ ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። እነርሱን አትምሰሏቸው። አባታችሁ ከመለመናችሁ በፊት ምን እንደሚያስፈልጋችሁ ያውቃልና። እናንተ ግን እንዲህ ብላችሁ ጸልዩ። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ወደ ፈተናም አታግባን፣ ከክፉ አድነን እንጂ መንግሥት፣ ኃይል፣ ክብር ለዘላለሙ ያንተ ነውና አሜን። እናንተ የበደሏችሁን ይቅር ብትሉ የሰማይ አባታችሁ ደግሞ እናንተን ይቅር ይላችኋል። ነገር ግን የሰዎችን ኀጢአት ይቅር የማትሉ ከሆነ አባታችሁም ኀጢአታችሁን ይቅር አይላችሁም። ስትጾሙ እንደ ግብዞች አትጠውልጉ። እነርሱ መጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና፣ እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህንም ተቀባ። በዚህም መጾምህ በስውር ያለው አባትህ ብቻ የሚያውቀው ከሰዎች ግን የተሰወረ ይሆናል። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማቹ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዚያ በሰማይ ለራሳችሁ ሀብት አከማቹ።
ሀብትህ ባለበት ልብህም በዚያ ይሆናልና። ዓይን የሰውነት መብራት ነው። ስለዚህ ዓይንህ ጤናማ ከሆነ መላው ሰውነትህ በብርሃን የተሞላ ይሆናል። ዓይንህ ታማሚ ከሆነ ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። ስለዚህ እላችኋለሁ፣ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነትስ ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማይ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለን? ደግሞስ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያን ያህል ክብር የነበረው ንጉሥ ሰለሞን እንኳ ከእነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ፣ እግዚአብሔር ዛሬ ታይቶ በነገታው እሳት ውስጥ የሚጣለውን የሜዳ ሣር ይህንን ያህል ካለበሰ እናንተንማ እንዴት አብልጦ አያለብሳችሁም? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህን ነገሮች ሁሉ ለማግኘት ይጨነቃሉና የሰማይ አባታችሁም እነዚህ ሁሉ ለእናንተ እንደሚያስፈልጋችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔርን መንግሥትና ጽድቁን እሹ፣ እነዚህ ሁሉ ይጨመሩላችኋል። ስለዚህ ለነገ በማሰብ አትጨነቁ፣ የነገ ጭንቀት ለነገ ይደር። እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና። የማቴዎስ ወንጌል ምዕራፍ 7 እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበትም ዓይነት ይፈረድባችኋል፣ በምትሰፍሩትም መስፈሪያ ይሰፈርላችኋል። በዐይንህ ውስጥ ያለውን ጉድፍ ሳትመለከት በወንድምህ ዐይን ያለውን ጉድፍ ለምን ታያለህ? በዐይንህ ውስጥ ግንድ እያለ ወንድምህን ዐይንህ ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? አንተ ግብዝ፣ አስቀድመህ በዐይንህ ውስጥ ያለውን ጉድፍ አውጣ፣ ከዚያም በወንድምህ ዐይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም ነክሰው እንዳይቦጫጭቋችሁ የተቀደሰ ነገር ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያ ፊት አትጣሉ። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ በሩም ይከፈትላችኋል። የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ ለሚያንኳኳም በሩ ይከፈትለታል። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጥ አባት አለ? ወይንስ ዓሣ ቢለምነው እባብ የሚሰጥ ይኖራልን? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁማ ለሚለምኑት መልካም ስጦታን እንዴት አብልጦ አይሰጣቸውም? ሌሎች እንዲያደርጉላችሁ የምትፈልጉትን ነገር እናንተም አድርጉላቸው። ኦሪትም ነቢያትም በዚህ ይጠቃለላሉና። በጠባቡ በር ግባ፣ ወደ ጥፋት የሚወስደው መንገድ ትልቅ በሩም ሰፊ ነውና ብዙዎች በዚያ ይገባሉ። ወደ ሕይወት የሚያደርሰው ግን መንገዱ ቀጭን በሩም ጠባብ ነው፣ የሚገቡበትም ጥቂቶች ብቻ ናቸው። በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው መካከላቸው በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ቁጥቋጦ ወይን ከኩርንችትስ በለስ ይለቀማልን? እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ፣ መጥፎ ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቈረጣል፣ ወደ እሳትም ይጣላል።
ስለዚህ በፍሬያቸው ታውቋቸዋላችሁ። በሰማይ ያለውን አባቴን ፈቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማያት አይገባም። በዚያ ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህስ አጋንንትን አላወጣንምን? በስምህስ ብዙ ተአምራት አላደረግንምን? ይሉኛል። በዚያን ጊዜ ከቶ አላውቃችሁም፣ እናንተ ክፉዎች ከእኔ ራቁ ብዬ በግልጽ እነግራችኋለሁ። እንግዲህ ይህንን ቃሌን ሰምቶ በተግባር የሚያውል ቤቱን በዓለት ላይ የሠራን ብልህን ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው። በዓለት መሠረትም ላይ ስለ ተመሠረተ አልወደቀም። ይህንን ቃሌን ሰምቶ በተግባር የማያውለው ግን ቤቱን በአሸዋ ላይ የሠራን ሞኝ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው። ቤቱም ወደቀ፣ አወዳደቁም የከፋ ነበረ። ኢየሱስ ማስተማሩን በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ። ምክንያቱም እንደ አይሁድ ሃይማኖት መምህራናቸው ሳይሆን እንደ ባለሥልጣን አስተምሯቸው ስለነበረ ነው። የማቴዎስ ወንጌል ምዕራፍ 8። ከተራራው በወረደ ጊዜ ብዙ ሕዝብ ተከተለው። እነሆ አንድ ለምጻም ሰው ወደ ኢየሱስ ቀረበና ከፊቱ ተንበርክኮ እየሰገደለት ጌታ ሆይ ብትፈቅድስ ልታነጻኝ ትችላለህ አለው። ኢየሱስም እጁን ዘርግቶ ዳሰሰውና ፈቃዴ ነው ንጻ አለው። ሰውየውም ወዲያውኑ ከለምጹ ነጻ። ከዚያም ኢየሱስ መፈወስህን ለማንም አታውራ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ሙሴ ያዘዘውንም መባ አቅርብ፣ ይህም ምስክር ይሆንላቸዋል አለው። ኢየሱስ ቅፍርናሆም እንደደረሰ አንድ የመቶ አለቃ ቀርቦ እንዲህ ሲል ለመነው፣ ጌታ ሆይ አገልጋዬ ሽባ ሆኖ እጅግ በመሰቃየት ከቤት ተኝቶአል አለው። ኢየሱስም እኔ መጥቼ እፈውሰዋለሁ አለው። የመቶ አለቃው ግን መልሶ እንዲህ አለ፣ ጌታ ሆይ ወደ ቤቴ እንድትገባ የሚገባኝ አይደለሁም። ነገር ግን ከዚሁ ሆነህ አንዲት ቃል ብቻ ተናገር፣ አገልጋይም ይፈወሳል። እኔ ራሴ የምታዘዛቸው አለቆች፣ ለእኔም የሚታዘዙ የበታቾች አሉኝ። ከእነርሱ አንዱን ሂድ ስለው ይሄዳል፣ ሌላውን ና ስለው ይመጣል፣ አገልጋዬንም ይህንን አድርግ ስለው ያደርጋል። ኢየሱስም በመልሱ ተደንቆ ይከተሉት ለነበሩት እንዲህ አላቸው፣ እውነት እላችኋለሁ ከእስራኤል መካከል እንኳ እንዲህ ያለ እምነት ያለው አንድ ሰው አላገኘሁም። እላችኋለሁ ብዙዎች ከምሥራቅና ከምዕራብ ይመጣሉ፣ በመንግሥተ ሰማይ ማዕድ ዙሪያ ከአብርሃም ከይስሐቅና ከያዕቆብ ጋር ይቀመጣሉ። መንግሥተ ሰማይ ተዘጋጅቶላቸው የነበሩ ግን ወደ ውጭ ወደ ጨለማ ይጣላሉ። በዚያ ልቅሶና ጥርስ ማፋጨት ይሆናል። ኢየሱስም መቶ አለቃውን ሂድ፣ እንደ እምነትህ ይሁንልህ አለው። አገልጋዩም በዚያች ቅጽበት ተፈወሰ። ኢየሱስ ወደ ጴጥሮስ ቤት ጎራ ሲል የጴጥሮስ አማት በትኩሳት ታማ ተኝታ አገኛት። እጇን ዳሰሳት፣ ትኩሳቱም ለቀቃት፣ ተነስታም አገለገለችው። በዚያ ምሽት በአጋንንት የተያዙ ብዙ ሰዎችን ወደ ኢየሱስ አመጡ። እርሱም መናፍስቱን በቃሉ አስወጣ፣ በሽተኞችንም ሁሉ ፈወሰ። በዚህም ኢሳይያስ እንዲህ ብሎ የተናገረው ትንቢት ተፈጸመ። እርሱ ደዌያችንን ተቀበለ፣ ሕመማችንንም ተሸከመ። ኢየሱስ ብዙ ሰዎች በዙሪያው ተሰብስበው ባየ ጊዜ ወደ ባሕሩ ማዶ እንዲሻገሩ አዘዛቸው። በዚህ ጊዜ አንድ የአይሁድ ሃይማኖት መምህር ወደ እርሱ ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ቀበሮዎች ጉድጓድ፣ የሰማይ ወፎች ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም ሲል መለሰለት። ደቀ መዝሙር የሆነ አንድ ሌላ ሰው ደግሞ ጌታ ሆይ መጀመሪያ ሄጄ አባቴን እንድቀብር ፍቀድልኝ አለው። ኢየሱስ ግን ሙታን ሙታናቸውን ይቅበሩ፣ አንተ ተከተለኝ አለው። ከዚያም ኢየሱስ ወደ ጀልባ ገባ፣ ደቀ መዛሙርቱም ተከትለውት ገብተው ሄዱ። ድንገት ኃይለኛ ማዕበል ተነስቶ ጀልባይቱን እስኪሸፍን ድረስ አወካቸው። በዚህ ጊዜ ግን ኢየሱስ ተኝቶ ነበረ።
ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። ኢየሱስም እናንተ እምነት የጎደላችሁ ለምን ይህንን ያህል ፈራችሁ አላቸው። ከዚያም ተነስቶ ነፋሱንና ማዕበሉን ገሠጸ፣ ወዲያውኑም ጸጥታ ሰፈነ። ሰዎቹም ነፋስና ባሕር እንኳ የሚታዘዙለት ይህ እንዴት ያለ ሰው ነው እያሉ ተደነቁ። ባሕሩን ተሻግሮ ጌርጌሴኖን ወደሚባል አገር እንደደረሰ አጋንንት ያደሩባቸው 2 ሰዎች ከሚኖርበት የመቃብር ቦታ ወጥተው ተገናኙት። በዚያ መንገድ ሰው ማለፍ እስከማይችል ድረስ እጅግ አደገኞች ነበሩ። እነርሱም የእግዚአብሔር ልጅ ሆይ ከእኛ ምን ጉዳይ አለህ? ጊዜው ሳይደርስ ልታሰቃየን መጣህን? እያሉ ጮኹ። ከእነርሱ ትንሽ ራቅ ብሎ የብዙ አሳማ መንጋ ተሰማርቶ ነበረ። አጋንንቱም ኢየሱስን የምታስወጣን ከሆነ አሳማዎቹ መንጋ ውስጥ እንድንገባ ፍቀድልን ብለው ለመኑት። ኢየሱስም ሂዱ አላቸው። አጋንንቱም ከሰዎቹ ወጥተው አሳማዎቹ ውስጥ ገቡ። አሳማዎቹም በሙሉ ከነበሩበት አፋፍ እየተጣደፉ ባሕሩ ውስጥ በመግባት ውሃ ውስጥ ሰምጠው ሞቱ። የአሳማዎቹ ጠባቂዎችም ሸሽተው ወደ ከተማ በመሄድ የሆነውን ሁሉና በአጋንንት ተይዘው በነበሩት ሰዎች ላይ የተደረገውን ነገር አወሩ። እነሆም መላው የከተማ ነዋሪ ኢየሱስን ለመገናኘት ወጣ። ባዩትም ጊዜ አገራቸውን ለቆ እንዲሄድ ለመኑት። የማቴዎስ ወንጌል ምዕራፍ 9። ከዚህ በኋላ ኢየሱስ ባሕሩን በጀልባ ተሻግሮ ወደ ራሱ ከተማ መጣ። በዚያም ሰዎች አንድ ሽባ ሰው በቃሬዛ ተሸክመው ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን አይዞህ አንተ ልጅ ኃጢአትህ ተሰርዮልሃል አለው። በዚያን ጊዜ የአይሁድ ሃይማኖት መምህራን ይህማ እግዚአብሔርን መሳደብ ነው በማለት በልባቸው አጉረመረሙ። ኢየሱስ ሐሳባቸውን ተረድቶ እንዲህ አለ፣ ክፉ ነገር በልባችሁ ለምን ታስባላችሁ? ለመሆኑ ኃጢአትህ ይቅር ተብሎልሃል ከማለትና ተነስተህ ሂድ ከማለት የቱ ይቀላል? ነገር ግን የሰው ልጅ በምድር ላይ ኃጢአትን የማስተሰረይ ሥልጣን እንዳለው እንድታውቁ ነው ብሎ ሽባውን ተነሳ፣ ቃሬዛህን ይዘህ ወደ ቤትህ ሂድ አለው። ሽባውም ተነስቶ ወደ ቤቱ ሄደ። ሕዝቡም ይህንን ባዩ ጊዜ በመደነቅ በፍርሃት ተሞልተው እንዲህ ያለ ሥልጣን ለሰው የሰጠውን እግዚአብሔርን አመሰገኑ። ኢየሱስ ከዚያ ተነስቶ ሲሄድ ማቴዎስ የሚባል አንድ ሰው በቀረጥ ማስከፈያ ኬላ ተቀምጦ አየ። ተከተለኝ አለው። እርሱም ተነስቶ ተከተለው። ኢየሱስ በማቴዎስ ቤት በማዕድ ላይ ሳለ ብዙ ቀረጥ ሰብሳቢዎችና ኃጢአተኞች መጥተው ከእርሱና ከደቀ መዛሙርቱ ጋር አብረው ሊበሉ ተቀመጡ። ፈሪሳውያን ይህንን ባዩ ጊዜ ደቀ መዛሙርቱን መምህራችሁ ከቀረጥ ሰብሳቢዎችና ከኃጢአተኞች ጋር እንዴት አብሮ ይበላል ብለው ጠየቋቸው። ኢየሱስም የተናገሩትን በመስማቱ እንዲህ አላቸው፣ ሐኪም የሚያስፈልገው ለሕመምተኞች እንጂ ለጤነኞች አይደለም። ሄዳችሁ ከምሥዋዕት ይልቅ ምሕረትን እወዳለሁ፣ ኃጢአተኞችን እንጂ ጻድቃንን ልጠራ አልመጣሁምና የሚለውን ቃል ትርጉም አጥኑ። የመጥምቁ ዮሐንስ ደቀ መዛሙርት ወደ ኢየሱስ ቀርበው እኛና ፈሪሳውያን ስንጾም ያንተ ደቀ መዛሙርት ግን ለምን አይጾሙም ብለው ጠየቁት። ኢየሱስም እንዲህ አላቸው፣ ሙሽራው አብሯቸው እያለ ሚዜዎቹ እንዴት ሊያዝኑ ይችላሉ? ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ በዚያን ጊዜ ይጾማሉ። በአሮጌ ልብስ ላይ አዲስ እራፊ የሚጥፍ ሰው የለም። ይህ ከሆነ አዲሱ እራፊ ካረጀው ልብስ ላይ ተቦጭቆ ቀዳዳውን የባሰ ያሰፋዋል። በአሮጌ አቅማዳ አዲስ ወይን ጠጅ ማንም አይጨምርም። ይህ ከሆነ አቅማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቅማዳውም ከጥቅም ውጭ ይሆናል። ነገር ግን አዲስ የወይን ጠጅ በአዲስ አቅማዳ ይጨመራል። በዚህ ሁኔታ የወይን ጠጁና አቅማዳው በደህና ተጠባብቀው ይቆያሉ። ኢየሱስ ሰዎቹን በማናገር ላይ ሳለ አንድ ሹም ከፊቱ ተደፍቶ ልጄ ልትሞት ተቃርባለች፣ በሕይወት እንድትኖር መጥተህ እጅህን ጫንባት አለው።
ኢየሱስም ተነስቶ አብሮት ሄደ። ደቀ መዛሙርቱም ተከተሉት። ከዚያም 12 ዓመት ሙሉ ደም እየፈሰሳት ትሰቃይ የነበረች አንዲት ሴት ከኋላው መጥታ የልብሱን ጫፍ ነካች። እርሷም በልቧ የልብሱን ጫፍ እንኳ ብነካ እፈወሳለሁ የሚል እምነት ነበራት። ኢየሱስም ወደ ኋላ ዘወር ብሎ ሴቲቱን አያትና አይዞሽ ልጄ ሆይ እምነትሽ አድኖሻል አላት። ሴቲቱም ወዲያውኑ ተፈወሰች። ኢየሱስ ወደ ምኵራብ አለቃ ቤት እንደደረሰ የሐዘን እምቢልተኞችንና የሚንጫጫውን ሕዝብ አይቶ ዞር በሉ ልጅቱ ተኝታለች እንጂ አልሞተችም አላቸው። እነርሱ ግን ሳቁበት። ሕዝቡም ከወጣ በኋላ ወደ ውስጥ ገብቶ እጇን ያዘ። ልጅቱም ተነስታ ቆመች። ወሬውም በአካባቢ ሁሉ ተሰራጨ። ኢየሱስም ከዚያ እንደሄደ 2 ዓይነ ስውሮች የዳዊት ልጅ ሆይ ማረን በማለት እየጮኹ ተከተሉት። ዓይነ ስውሮችም ኢየሱስ ወደ ገባበት ቤት ተከትለው ገቡ። ኢየሱስም ዓይናችሁን ላበራላችሁ እንደምችል ታምናላችሁ ሲል ጠየቃቸው። እነርሱም አዎን ጌታ ሆይ ብለው መለሱለት። ከዚያም ኢየሱስ ዓይናቸውን ዳሶ እንደ እምነታችሁ ይሁንላችሁ አላቸው። ዓይናቸውም በራ። ኢየሱስም ይህንን ማንም እንዳያውቅ ብሎ በጥብቅ አስጠነቀቃቸው። እነርሱ ግን ወጥተው በአካባቢው ሁሉ ስለ ኢየሱስ አወሩ። ከዚያም ሲወጣ በጋኔን የተያዘ ድዳ ሰው ወደ እርሱ አመጡ። ጋኔኑን ካወጣለት በኋላ ድዳው መናገር ጀመረ። ሕዝቡም ተደንቀው እንዲህ ያለ ነገር በእስራኤል ምድር ታይቶ አያውቅም አሉ። ፈሪሳውያን ግን አጋንንትን የሚያወጣው በአጋንንት አለቃ ነው አሉ። ኢየሱስ በምኵራባቸው እያስተማረ የእግዚአብሔርን መንግሥት የምሥራች እየሰበከ እንዲሁም ደዌንና ሕመምን ሁሉ እየፈወሰ በከተሞችና በመንደሮች ዞረ። ሕዝቡም እረኛ እንደሌለው በግ ተጨንቀውና ተመልካች የለሽ የሆነው ባየ ጊዜ አዘነላቸው። ደቀ መዛሙርቱንም እንዲህ አላቸው፣ መከሩ ብዙ ነው፣ የመከሩ ሠራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ወደ መከሩ ሠራተኞችን እንዲልክ ለምኑት። የማቴዎስ ወንጌል ምዕራፍ 10። ኢየሱስ 12ቱን ደቀ መዛሙርት ወደ እርሱ ጠርቶ ርኩሳን መናፍስትን እንዲያወጡ ደዌንና ሕማምን ሁሉ እንዲፈውሱ ሥልጣንን ሰጣቸው። የ12ቱ ሐዋርያት ስም የሚከተለው ነው። መጀመሪያ ጴጥሮስ የተባለው ስምዖንና ወንድሙ እንድርያስ፣ የዘብዴዎስ ልጅ ያዕቆብና ወንድሙ ዮሐንስ፣ ፊልጶስና ባርቶሎሜዎስ፣ ቶማስና ቀረጥ ሰብሳቢው ማቴዎስ፣ የእልፍዮስ ልጅ ያዕቆብና ታዲዮስ የተባለው ልብድዮስ፣ ቀነናዊው ስምዖንና በኋላ ኢየሱስን አሳልፎ የሰጠው አስቆሮቱ ይሁዳ። እነዚህ 12ቱን ኢየሱስ እንዲህ ከሚል ትእዛዝ ጋር አላካቸው። ወደ አሕዛብ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። ይልቁንስ የእስራኤል ቤት ወደ ሆኑት ወደ ጠፉት በጎች ሂዱ። ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ። በሽተኞችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አስወጡ። በነጻ የተቀበላችሁትንም በነጻ ስጡ። በመቀነታችሁ ወርቅም ሆነ ብር ወይም መዳብ አትያዙ። ለመንገዳችሁም ከረጢት፣ ትርፍ እጀ ጠባብ ወይም ጫማ ወይም በትር አትያዙ። ለሠራተኛ የዕለት ጉርሱ ይገባዋልና። ወደ አንድ ከተማ ወይም መንደር ስትገቡ ሊቀበላችሁ ፈቃደኛ የሆነ ሰው ፈልጋችሁ በቤቱ ዕረፉ። እስክትወጡም ድረስ በዚያ ቆዩ። ወደ ማንኛውም ሰው ቤት ስትገቡ ሰላምታ አቅርቡ። ቤቱም የሚገባው ሆነው ከተገኘ ሰላማችሁ ይድረሰው። የማይገባው ከሆነ ግን ሰላማችሁ ወደ እናንተ ይመለስላችሁ። ማንም ሰው ሊያስተናግዳችሁ ወይም የምትናገሩትን ሊሰማ ፈቃደኛ ካልሆነ ከቤቱ ወይም ከከተማው ስትወጡ የእግራችሁን ትቢያ አራግፋችሁ ውጡ። እውነት እላችኋለሁ በፍርድ ቀን በዚያች ከተማ ከሚደርሰው ቅጣት ይልቅ በሰዶምና በጎሞራ የሚደርሰው ይቀላል። እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ
እንደ እባብ ብልሆች፣ እንደ ርግብ የዋሃን ሁኑ። ሰዎች ይዘው ለፍርድ ወደ ሸንጎ ያቀርቧችኋል፣ በምኵራቦቻቸውም ይገርፏችኋል። ስለዚህ ከእነርሱ ተጠንቀቁ። በእኔ ምክንያት ወደ ገዢዎችና ወደ ነገሥታት ትወሰዳላችሁ። በእነርሱና በአሕዛብም ፊት ምስክር ትሆናላችሁ። በምትያዙበትም ጊዜ ምን እንናገራለን፣ ምንስ እንመልሳለን ብላችሁ አትጨነቁም። በዚያን ጊዜ የምትናገሩት ይሰጣችኋል። በእናንተ የሚናገረው የሰማዩ አባታችሁ መንፈስ እንጂ እናንተ አይደላችሁምና። ወንድም ወንድሙን ለሞት አሳልፎ ይሰጣል፣ አባትም ልጁን፣ ልጆች በወላጆቻቸው ላይ ያምጻሉ ያስገድሏቸዋልም። ስለ ስሜ ሰዎች ሁሉ ይጠሏችኋል፣ ነገር ግን እስከ መጨረሻ የሚጸና እርሱ ይድናል። በአንድ ስፍራ ሲያሳድዷችሁ ወደ ሌላ ሽሹ። እውነት እላችኋለሁ የእስራኤልን ከተሞች ሳታዳርሱ የሰው ልጅ ይመጣል። ደቀ መዝሙር ከመምህሩ ሎሌም ከጌታው አይበልጥም። ደቀ መዝሙር መምህሩን፣ ሎሌም ጌታውን ከመሰለ ይበቃዋል። ባለቤቱን ብዔልዜቡል ካሉት ቤተሰዎቹንማ እንዴት አብልጠው አይሏቸውም? ስለዚህ አትፍሯቸው፣ የተሸፈነ መገለጡ የተደበቀ መውጣቱ አይቀርምና። በጨለማ የምነግራችሁን በብርሃን አውሩት፣ በጆሮአችሁ የሰማችሁትን በአደባባይ አውጁት። ሥጋን መግደል እንጂ ነፍስን መግደል የማይችሉትን አትፍሩ። ይልቁንስ ነፍስንና ሥጋን በገሃነም ማጥፋት የሚችለውን ፍሩ። በአንድ ሳንቲም ከሚሸጡት 2 ድንቢጦች አንዲቷ እንኳ ያለ አባታችሁ ፈቃድ ምድር ላይ አትወድቅም። የራስ ፀጉራቸው እንኳ አንድ ሳይቀር የተቈጠረ ነው። ስለዚህ አትፍሩ። ከብዙ ድንቢጦች ይልቅ ዋጋችሁ የከበረ ነው። በሰው ፊት ለሚመሰክርልኝ እኔም በሰማይ ባለው አባቴ ፊት እመሰክርለታለሁ። ነገር ግን በሰው ፊት የሚክደኝን እኔም በሰማይ ባለው አባቴ ፊት እክደዋለሁ። እኔ የመጣሁት ሰላምን በምድር ለማስፈን አይምሰላችሁ፣ ሰይፍን እንጂ ሰላምን ለማውረድ አልመጣሁም። እኔ የመጣሁት ልጅን ከአባት ሴት ልጅን ከእናቷ ምራትንም ከአማቷ ለመለያየት ነው። የሰው ጠላቶቹ የገዛ ቤተሰቦቹ ይሆናሉ። ከእኔ ይልቅ እናቱን ወይም አባቱን የሚወድ ለእኔ ሊሆን አይገባም። ከእኔ ይልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለእኔ ሊሆን አይገባም። መስቀሉን ተሸክሞ የማይከተለኝ የእኔ ሊሆን አይገባውም። ሕይወቱን ሊያድን የሚፈልግ ያጠፋታል፣ ሕይወቱን ስለ እኔ አሳልፎ የሚሰጥ ግን ያገኛታል። እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ያገኛል። ጻድቅንም በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል። ስለዚህ እውነት እላችኋለሁ ማንም ሰው ከእነዚህ ከታናናሾች ለአንዱ ደቀ መዝሙሬ በመሆን 1 ጽዋ ቀዝቃዛ ውሃ ቢሰጠው ዋጋውን አያጣም። የማቴዎስ ወንጌል ምዕራፍ 11። ኢየሱስ ለ12ቱ ደቀ መዛሙርት ትእዛዙን ሰጥቶ ከጨረሰ በኋላ ለማስተማርና ለመስበክ ወደ ገሊላ ከተሞች ሄደ። ዮሐንስ በእስር ቤት ሆኖ ክርስቶስ በማድረግ ላይ ያለውን ነገር በሰማ ጊዜ ደቀ መዛሙርቱን ወደ እርሱ ልኮ ይመጣል ተብሎ የሚጠበቀው አንተ ነህ ወይስ ሌላ እንጠብቅ ሲል ጠየቀ። ኢየሱስም እንዲህ ብሎ መለሰላቸው፣ ሄዳችሁ የምትሰሙትንና የምታዩትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶች ይራመዳሉ፣ ለምጻሞች ይነጻሉ፣ ደንቆሮዎች ይሰማሉ፣ ሙታን ይነሳሉ፣ ለድሆችም የምሥራች እየተሰበከ ነው። በእኔ የማይሰናከልም ብፁዕ ነው። የዮሐንስ ደቀ መዛሙርት ከሄዱ በኋላ ኢየሱስ ለሕዝቡ ስለ ዮሐንስ እንዲህ ሲል ተናገረ። ወደ ምድረ በዳ ምን ልታዩ ወጣችሁ? ሸምበቆ በነፋስ ሲወዛወዝ? ወይስ ምን ልታዩ ወጣችሁ? ባማረ ልብስ ያጌጠ ሰው? ባማረ ልብስ ያጌጡ በነገሥታት ቤት አሉላችሁ። ታዲያ ምን ልታዩ ወጣችሁ? ነቢይ ልታዩ? አዎን፣ ከነቢይም የሚበልጥ ነው። እንዲህ ተብሎ የተጻፈለት እርሱ ነው፣ በፊትህ መንገድህን ያዘጋጅልህ ዘንድ ከአንተ አስቀድሜ መልእክተኛዬን እልካለሁ። እውነት እላችኋለሁ
ከሴት ከተወለዱት መካከል እንደ መጥምቁ ዮሐንስ ያለ አልተነሳም። ሆኖም በመንግሥተ ሰማይ ከሁሉ የሚያንሰው ይበልጠዋል። ከመጥምቁ ዮሐንስ ዘመን ጀምሮ እስካሁን ድረስ መንግሥተ ሰማያት በብዙ ትገፋለች። የሚያገኟትም ብርቱዎቹ ናቸው። ነቢያትም የሙሴ ሕግም ሁሉ እስከ ዮሐንስ ድረስ ትንቢት ተናግረዋልና። እንግዲህ ልትቀበሉት ከፈቀዳችሁ ይመጣል የተባለው ኤልያስ እርሱ ነው። ሰሚ ጆሮ ያለው ይስማ። ይህንን ትውልድ በምን ልመስለው? በገበያ ተቀምጠው ጓደኞቻቸውን እንዲህ እያሉ የሚጣሩ ልጆችን ይመስላሉ። ዋሽንት ነፋንላችሁ፣ አልጨፈራችሁም፣ ምሾ አወረድንላችሁ፣ አላለቀሳችሁም። ዮሐንስ ከመብልና ከመጠጥ ተቆጥቦ በመምጣቱ ጋኔን አለበት ይሉታልና። የሰው ልጅ እየበላና እየጠጣ መጣ፣ እነርሱም በልቶ የማይጠግብ ጠጪ፣ እንዲሁም የቀረጥ ሰብሳቢዎችና የኀጢአተኞች ወዳጅ አሉት። ጥበብ ግን በሥራዋ ጸደቀች። ከዚያም ኢየሱስ ብዙውን ታምራት ያደረገባቸው ከተሞች ንስሐ ባለመግባታቸው እንዲህ ሲል ወቀሳቸው። ወዮልሽ ኮራዜን፣ ወዮልሽ ቤተ ሳይዳ! በእናንተ የተደረገው ታምራት በጢሮስና በሲዶና ተደርጎ ቢሆን ኖሮ ገና ድሮ ማቅ ለብሰው አመድ ነስንሰው ንስሐ በገቡ ነበር። ስለዚህ እላችኋለሁ በፍርድ ቀን ከእናንተ ይልቅ ለጢሮስና ለሲዶና ቅጣቱ ይቀልላቸዋል። አንቺም ቅፍርናሆም ወደ ሰማይ ከፍ ከፍ ማለት ፈለግሽ፣ ነገር ግን ወደ ሲኦል ትወርጃለሽ። በአንቺ የተደረገው ታምራት በሰዶም ቢደረግ ኖሮ እስከ ዛሬ በቆየች ነበር። ስለዚህ ይልሻለሁ በፍርድ ቀን ከአንቺ ይልቅ ቅጣቱ ለሰዶም ይቀልላታል። በዚያን ጊዜ ኢየሱስ እንዲህ አለ፣ የሰማይና የምድር ጌታ አባት ሆይ ይህንን ከጥበበኞችና ከአዋቂዎች ሰውረህ ለሕፃናት ስለ ገለጥክላቸው አመሰግንሃለሁ። አዎን አባት ሆይ ይህ በፊትህ በጎ ፈቃድ ሆኖ ተገኝቶአልና። ሁሉ ነገር ከአባቴ ተሰጥቶኛል። ከአብ ሌላ ወልድን የሚያውቅ የለም። ከወልድና ወልድ ራሱ ፈቅዶ ከሚገለጥላቸው ሌላ አብን የሚያውቅ የለም። እናንተ ሸክም የከበዳችሁና የደከማችሁ ሁሉ ወደ እኔ ኑ፣ እኔም ዕረፍት እሰጣችኋለሁ። ቀንበሬን ተሸከሙ፣ ከእኔም ተማሩ፣ እኔ በልቤ የዋህና ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀላል ነውና። የማቴዎስ ወንጌል ምዕራፍ 12። ከዚህ በኋላ ኢየሱስ በሰንበት ቀን በእህል እርሻ ውስጥ አለፈ። ደቀ መዛሙርቱም ስለ ራባቸው እሸት ቀጥፈው ይበሉ ጀመር። ፈሪሳውያንም ይህን አይተው እነሆ ደቀ መዛሙርትህ በሰንበት ቀን መደረግ የሌለበትን እያደረጉ ነው አሉት። እርሱም እንዲህ አላቸው፣ ዳዊትና አብረውት የነበሩት ሰዎች በተራቡ ጊዜ እርሱ ምን እንዳደረገ አላነበባችሁምን? ወደ እግዚአብሔር ቤት ገባ፣ ለካህናት እንጂ ለእርሱም ሆነ አብረውት ለነበሩት ያልተፈቀደውን የተቀደሰ ኅብስት በላ። ወይስ ካህናት ሰንበትን ሽረው በቤተ መቅደስ ውስጥ ሥራ ቢሠሩ በደል እንደማይሆንባቸው ከኦሪት ሕግ አላነበባችሁም? ነገር ግን እላችኋለሁ ከቤተ መቅደስ የሚበልጥ በዚህ አለ። ከመሥዋዕት ይልቅ ምሕረትን እወዳለሁ የሚለው ቃል ምን ማለት እንደሆነ ብታውቁ ኖሮ በንጹሐን ላይ ባልፈረዳችሁ ነበር። የሰው ልጅ የሰንበት ጌታ ነውና። ከዚያ ስፍራ እልፍ ብሎ በመሄድ ወደ ምኵራባቸው ገባ። ከዚያም አንድ እጁ ሽባ የሆነች ሰው ነበረ። ኢየሱስን ሊከሱት ምክንያት ፈልገው በሰንበት ቀን መፈወስ ተፈቅዷል ብለው ጠየቁት። እርሱም ከእናንተ መካከል የአንድ ሰው በግ በሰንበት ቀን ጉድጓድ ቢገባበት በጉን ከገባበት ጉድጓድ ጎትቶ አያወጣውምን? ታዲያ ይህ ሰው ከበግ እጅግ አይበልጥምን? ስለዚህ በሰንበት ቀን በጎ ማድረግ ተፈቅዷል አላቸው። ከዚያም ሰውየውን እጅህን ዘርጋ አለው። ሰውየውም እጁን ዘረጋ፣ እንደ ሌላኛውም እጅ ደህና ሆነለት። ፈሪሳውያን ግን ከዚያ ወጣ ብለው ኢየሱስን እንዴት እንደሚገድሉት ተማከሩ። ኢየሱስ ሐሳባቸውን አውቆ ከዚያ ዘወር አለ። ብዙ ሕዝብም ተከተለው። ሕመምተኞችን ሁሉ ፈወሰ። ማንነቱን ለማንም እንዳይናገሩ አዘዛቸው። ይህም የሆነው
በነቢዩ በኢሳይያስ እንዲህ ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። እነሆ የመረጥሁት የምወደውና በእርሱ ደስ የሚለኝ አገልጋዬ፣ መንፈሴም በእርሱ ላይ አኖራለሁ። እርሱም ለአሕዛብ ፍትሕን ያውጃል፣ አይጨቃጨቅም ወይም አይጮኽም፣ ድምፁም በአደባባይ አይሰማም። ፍትሕን ለድል እስኪያበቃ ድረስ የተቀጠቀጠውን ሸምበቆ አይሰብርም፣ የሚጤሰውንም የጧፍ ክር አያጠፋም። አሕዛብ በስሙ ተስፋ ያደርጋሉ። ከዚህ በኋላ በጋኔን ተይዞ ማየትና መናገር የማይችል ሰው ወደ እርሱ አመጡ። ኢየሱስም ፈወሰው። ሰውየውም ማየትና መናገር ቻለ። ሕዝቡም ሁሉ ተደንቀው ይህ ሰው የዳዊት ልጅ ይሆንን አሉ። ነገር ግን ፈሪሳውያን ይህን በሰሙ ጊዜ ይህ ሰው አጋንንትን የሚያወጣው በአጋንንት አለቃ በብዔልዜቡል ብቻ መሆን አለበት አሉ። ኢየሱስም ሐሳባቸውን አውቆ እንዲህ አላቸው፣ እርስ በርሱ የተከፋፈለ መንግሥት ሁሉ ይወድቃል፣ እርስ በርሱም የተከፋፈለ ከተማ ወይም ቤት አይጸናም። ሰይጣንም ሰይጣንን የሚያስወጣ ከሆነ እርስ በርሱ ተለያይቷል ማለት ነው። እንዲህ ከሆነ ደግሞ መንግሥቱ እንዴት ጸንቶ ሊቆም ይችላል? እኔ አጋንንትን የማስወጣው በብዔልዜቡል ከሆነ ልጆቻችሁ በምን ሊያስወጧቸው ነው? ስለዚህ ልጆቻችሁ ይፈርዱባችኋል። ነገር ግን እኔ አጋንንትን የማስወጣው በእግዚአብሔር መንፈስ ከሆነ የእግዚአብሔር መንግሥት ወደ እናንተ መጥታለች። ወይስ አንድ ሰው ወደ ኃይለኛ ሰው ቤት ገብቶ ንብረቱን ለመዝረፍ ቢፈልግ አስቀድሞ ያንን ኃይለኛ ሰው ሳያስር እንዴት አድርጎ ይሳካለታል? ከእኔ ጋር ያልሆነ ሁሉ ይቃወመኛል፣ ከእኔም ጋር የማይሰበሰብ ሁሉ ይበተናል። ስለዚህ እላችኋለሁ ኀጢአት መሥራትና የስድብ ቃል ሁሉ መናገር ለሰዎች ይቅር ይባልላቸዋል። ነገር ግን በመንፈስ ቅዱስ ላይ የሚናገር የስድብ ቃል ይቅር አይባልለትም። ማንም ሰው በሰው ልጅ ላይ የሚናገረው ክፉ ቃል ይቅር ይባላል። በመንፈስ ቅዱስ ላይ የሚናገረው ክፉ ቃል ግን በዚህም ሆነ በወዲያኛው ዓለም ይቅር አይባልም። ዛፍ ሁሉ በፍሬው ስለሚታወቅ መልካም ፍሬ እንድታገኙ መልካም ዛፍ ይኖራችሁ፣ መጥፎ ዛፍ ቢኖራችሁ ግን መጥፎ ፍሬ ታገኛላችሁ። እናንተ የእፉኝ ልጆች፣ እናንተ ክፉዎች ስትሆኑ መልካም ነገር መናገር እንዴት ትችላላችሁ? በልቡ ውስጥ የሞላውን አንደበት ይናገረዋልና። መልካም ሰው በልቡ ካከማቸው መልካም ነገር በጎ ነገር ያወጣል፣ ክፉ ሰውም በልቡ ካከማቸው ክፉ ነገር መጥፎ ነገር ያወጣል። ነገር ግን እላችኋለሁ ሰዎች ስለተናገሩት ከንቱ ቃል ሁሉ በፍርድ ቀን ይጠየቁበታል። ምክንያቱም ከቃልህ የተነሣ ትጸድቃለህ፣ ከቃልህም የተነሣ ይፈረድብሃልና። ከዚያም አንዳንድ የአይሁድ ሃይማኖት መምህራንና ፈሪሳውያን መምህር ሆይ ከአንተ ተአምራዊ ምልክት ማየት እንፈልጋለን አሉት። እርሱ ግን መልሶ እንዲህ አላቸው፣ ክፉና አመንዝራ ትውልድ ምልክትን ይጠይቃል። ነገር ግን ከነቢዩ ዮናስ ምልክት በስተቀር ሌላ ምልክት አይሰጠውም። ዮናስ በዓሣ አንባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደቆየ እንዲሁ የሰው ልጅ 3 ቀንና 3 ሌሊት በምድር ሆድ ውስጥ ይቆያል። የነነዌ ሰዎች በፍርድ ዕለት ከዚያ ትውልድ ጋር ተነስተው ይፈርዱበታል፣ እነርሱ በዮናስ ስብከት ንስሐ ገብተዋልና። እነሆ ከዮናስ የሚበልጥ እዚህ አለ። በፍርድ ዕለት የደቡብ ንግሥት ከዚህ ትውልድ ጋር ተነስታ ትፈርድበታለች። የሰለሞንን ጥበብ ለመስማት ከምድር ዳርቻ መጥታለችና እነሆ ከሰለሞን የሚበልጥ እዚህ አለ። ርኩስ መንፈስ ከሰው ከወጣ በኋላ ዕረፍት ለማግኘት ውሃ በሌለበት ደረቅ ቦታ ይንከራተታል። የሚሻውን ዕረፍት ግን አያገኝም። ከዚያም ወደ ነበርሁበት ቤት ተመልሼ ልሂድ ይላል። ሲመለስም ቤቱ ባዶ ሆኖ ጸድቶና ተዘጋጅቶ ያገኘዋል። ከዚያም ይሄድና ከራሱ የባሱ ሌሎች 7 ክፉ መናፍስት ይዞ ይመጣል። እነርሱም ሰውየው ውስጥ ገብተው ይኖራሉ። የዛም ሰው የኋለኛው ሁኔታ ከፊተኛው የከፋ ይሆናል። በዚህ ክፉ ትውልድም ላይ እንዲሁ ይሆንበታል። ኢየሱስ ለሕዝቡ ሲናገር ሳለ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበረ። አንድ ሰውም እነሆ እናትህና ወንድሞችህ ሊያነጋግሩህ ፈልገው በውጭ ቆመዋል አለው። ኢየሱስም እናቴ ማን ናት? ወንድሞችስ እነማን ናቸው? ሲል መለሰለት።
በእጁም ወደ ደቀ መዛሙርቱ እያመለከተ እንዲህ አለ፣ እናቴና ወንድሞቼ እነዚህ ናቸው። በሰማይ ያለውን የአባቴን ፈቃድ የሚያደርግ ሁሉ ወንድሜ እህቴና እናቴም ነው። የማቴዎስ ወንጌል ምዕራፍ 13። በዚያኑ ቀን ኢየሱስ ከቤት ወጥቶ በባሕሩ ዳር አጠገብ ተቀመጠ። ብዙ ሕዝብም ስለከበበው በባሕሩ ዳር ትቷቸው ጀልባ ላይ ወጥቶ ተቀመጠ። ብዙ ነገሮችም በምሳሌ እንዲህ ሲል ነገራቸው። አንድ ገበሬ ዘር ሊዘራ ወጣ። ሲዘራም ሳለ አንዳንዱ ዘር መንገድ ዳር ወደቀ፣ ወፎችም መጥተው ለቅመው በሉት። አንዳንዱ ዘር አፈሩ ስስ በሆነ ድንጋያማ መሬት ላይ ወደቀ። አፈሩ ስስ ስለሆነም ፈጥኖ በቀለ። ነገር ግን ፀሐይ ሲመታው ጠወለገ፣ ስር ባለመስደዱም ደረቀ። አንዳንዱም ዘር በእሾህ መካከል ወደቀ። እሾሁም አደገና ቡቃያውን አንቆ አስቀረው። ሌላው ዘር ደግሞ በጥሩ መሬት ላይ ወደቀ፣ ፍሬም አፈራ። አንዱ 100፣ አንዱ 60፣ አንዱም 30 ፍሬ ሰጠ። ሰሚ ጆሮ ያለው ይስማ። ከዚያም ደቀ መዛሙርቱ ወደ እርሱ ቀርበው ለምን ለሕዝቡ በምሳሌ ትናገራለህ አሉት። እርሱም እንዲህ አላቸው፣ ለእናንተ የመንግሥተ ሰማይን ምስጢር ማወቅ ተሰጥቶአችኋል፣ ለእነርሱ ግን አልተሰጣቸውም። ላለው ይጨመርለታል ይበዛለትማል፣ ከሌለው ግን ያ ያለው እንኳ ይወሰድበታል። ስለዚህ እንዲህ በማለት በምሳሌ ምነግራቸው ለዚህ ነው፣ እያዩ ስለማያዩ እየሰሙ ስለማይሰሙ ወይንም ስለማያስተውሉ ነው። እንዲህ ተብሎ የተነገረው የኢሳይያስ ትንቢት በእነርሱ ይፈጸማል። መስማትንስ ትሰማላችሁ፣ ነገር ግን አታስተውሉም። ማየትንም ታያላችሁ፣ ነገር ግን ልብ አትሉም። የሕዝቡ ልብ ደንድኗልና ጆሮአቸውም አይሰማም፣ እንዳያዩም ዐይናቸውን ጨፍነዋል። ይህ ባይሆን ኖሮ በዐይናቸው አይተው በጆሮአቸው ሰምተው በልባቸውም አስተውለው ወደ እኔ በተመለሱና በፈወስኋቸውም ነበር። የእናንተ ዐይኖች ስለሚያዩ ጆሮዎቻችሁም ስለሚሰሙ ግን የተባረኩ ናቸው። እውነት እላችኋለሁ ብዙ ነቢያትና ብዙ ጻድቃን እናንተ የምታዩትን ለማየትና የምትሰሙትንም ለመስማት ተመኝተው ነበር፣ ግን አልሆነላቸውም። እንግዲህ የዘሪውን ምሳሌ ስሙ። የእግዚአብሔርን መንግሥት ቃል ሰምቶ ከማያስተውል ከማንኛውም ሰው ልብ ውስጥ ክፉ ወጥቶ የተዘራውን ዘር ይነጥቃል። ይህ እንግዲህ በመንገድ ዳር የተዘራው ዘር ነው። በድንጋያማ መሬት ላይ የተዘራው ቃሉን ሰምቶ ወዲያውኑ በደስታ የሚቀበለውን ሰው ይመስላል። ነገር ግን ስር መስደድ ባለመቻሉ ብዙ አይቆይም። በቃሉ ምክንያት መከራ ወይም ስደት ሲመጣ ወዲያውኑ ይሰናከላል። በእሾህ መካከል የተዘራው ዘር ቃሉን ሰምቶ ለዚህ ዓለም በመጨነቅና በብልጽግና ሐሳብ በመታለል ታንቆ ያላፈራውን ሰው ይመስላል። በጥሩ መሬት ላይ የተዘራው ዘር ግን ቃሉን ሰምቶ የሚያስተውለውን ሰው ይመስላል። በእርግጥም ፍሬ ያፈራል። አንዱ 100፣ አንዱ 60፣ አንዱም 30 ፍሬ ሰጠ። ኢየሱስም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ በእርሻው ቦታ ጥሩ ዘር የዘራን ሰው ትመስላለች። ነገር ግን ሰው ሁሉ ተኝቶ ሳለ ጠላቱ መጥቶ በስንዴው መካከል እንክርዳድ ዘርቶ ሄደ። ስንዴው በቅሎ ማፍራት ሲጀምር እንክርዳዱም አብሮ ብቅ አለ። የእርሻው ባለቤት አገልጋዮችም ወደ እርሱ ቀርበው ጌታ ሆይ በእርሻ ቦታ ጥሩ ዘር ዘርተህ አልነበረምን? እንክርዳዱ ከየት መጣ አሉት። እርሱም የጠላት ሥራ ነው አላቸው። አገልጋዮቹም እንክርዳዱን ሄደን እንድንነቅለው ትፈልጋለህ ብለው ጠየቁት። እርሱ ግን አይሆንም፣ ምክንያቱም እንክርዳዱን እነቅላለን ስትሉ ስንዴውንም አብራችሁ ልትነቅሉ ትችላላችሁ። ተዋቸው፣ እስከ መከር ጊዜ አብረው ይደጉ። በዚያን ጊዜ አጫጆቹን እንክርዳዱን አስቀድማችሁ ንቀሉ፣ በእሳትም እንዲቃጠል በየነዶው እሰሩት። ስንዴውን ግን ሰብስባችሁ በጎተራዬ ክተቱ እላቸዋለሁ አላቸው። ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ አንድ ሰው ወስዶ በእርሻ ቦታ የዘራትን የሰናፍጭ ዘር ትመስላለች። የሰናፍጭ ዘር ከሌሎች ዘሮች ሁሉ ያነሰች ብትሆንም ስታድግ ግን ከቁጥቋጦዎች ሁሉ በልጣ የሰማይ ወፎች መጥተው
በቅርንጫፎቿ ላይ እስኪያርፉ ድረስ ዛፍ ትሆናለች። አሁንም ሌላ ምሳሌ እንዲህ ሲል ነገራቸው። መንግሥተ ሰማይ ሴት ወስዳ ሊጡ በሙሉ እስኪቦካ ድረስ በሦስት መስፈሪያ ዱቄት ውስጥ በመደባለቅ የሸሸገችውን እርሾ ትመስላለች። ኢየሱስ ለሕዝቡ ይህን ሁሉ በምሳሌ ተናገረ። ምሳሌም ሳይጠቀም የነገራቸው አንድም ነገር አልነበረም። በዚህም በነቢዩ እንዲህ ተብሎ የተነገረው ተፈጸመ። አፌም በምሳሌ እከፍታለሁ፣ ዓለም ከተፈጠረ ጀምሮ የተሰወረውንም እናገራለሁ። ከዚያም ሕዝቡን ትቶ ወደ ቤት ገባ። ደቀ መዛሙርቱም ወደ እርሱ ቀርበው በእርሻው ውስጥ ስላለው እንክርዳድ የተናገርከው ምሳሌ ትርጉም ንገረን አሉት። እርሱም እንዲህ ሲል መለሰ። ጥሩውን ዘር የዘራው የሰው ልጅ ነው። እርሻውም ይህ ዓለም ነው። ጥሩው ዘር የእግዚአብሔርን መንግሥት ልጆች ያመለክታል። እንክርዳዱም የክፉ ልጆች ናቸው። ዘርቶ የሄደው ጠላትም ዲያብሎስ ነው። መከሩ የዓለም መጨረሻ ሲሆን አጫጆቹም መላእክት ናቸው። እንክርዳዱ ተነቅሎ በእሳት እንደሚቃጠል ሁሉ በዓለም መጨረሻም እንዲሁ ይሆናል። የሰው ልጅ መላእክቱን ይልካል። እነርሱም ለኀጢአት ምክንያት የሆኑትንና ክፉ የሚያደርጉትን ሁሉ ለቅመው ከመንግሥቱ ያወጣሉ። ልቅሶና ጥርስ ማፋጨት ወዳለበት ወደ እቶን እሳት ይጥሏቸዋል። በዚያን ጊዜ ጻድቃን በአባታቸው መንግሥት እንደ ፀሐይ ያበራሉ። ሰሚ ጆሮ ያለው ይስማ። መንግሥተ ሰማይ በእርሻ ውስጥ የተደበቀ ሀብት ትመስላለች። አንድ ሰው ባገኛት ጊዜ መልሶ ሸሸጋት። ከመደሰቱም የተነሣ ሄዶ ያለውን ሁሉ በመሸጥ ያንን የእርሻ ቦታ ገዛ። እንዲሁም መንግሥተ ሰማይ ውብ ዕንቁ የሚፈልግ ነጋዴ ትመስላለች። እጅግ ውድ የሆነ ዕንቁ ባገኘም ጊዜ ሄዶ ያለውን ሁሉ ሸጦ ገዛው። ደግሞም መንግሥተ ሰማይ ወደ ባሕር ተጥሎ የዓሣ ዐይነቶችን የያዘ መረብ ትመስላለች። ዓሣ አጥማጆቹ መረቡ ሲሞላላቸው ጎትተው ወደ ባሕሩ ዳር አወጡት። ከዚያም ተቀምጠው ጥሩ ጥሩውን እየለዩ በቅርጫት ውስጥ ጨመሩ፣ መጥፎ መጥፎውን ግን ጣሉት። በዓለም መጨረሻም ልክ እንደዚሁ ይሆናል። መላእክት መጥተው ኀጢአተኞችን ከጻድቃን በመለየት ልቅሶና ጥርስ ማፋጨት ወዳለበት ወደ እቶን እሳት ይጥሏቸዋል። ኢየሱስ ይህ ሁሉ ገብቶአችኋል አላቸው። እነርሱም አዎን አሉት። እርሱም ስለዚህ የመንግሥተ ሰማይ ምስጢር የተረዳ ማንኛውም የኦሪት ሕግ መምህር ከከበረ ሀብቱ ክምችት አዲሱንም አሮጌውንም የሚያወጣ ባለ ንብረት ይመስላል አላቸው። ኢየሱስ እነዚህን ምሳሌዎች እንደ ጨረሰ ከዚያ ስፍራ ተነስቶ ሄደ፣ ወደ ገዛ አገሩ መጣ። በምኵራባቸውም ሕዝቡን ያስተምር ጀመር። እነርሱም በመገረም እንዲህ አሉ፣ ይህ ሰው ይህንን ጥበብና እነዚህን ታምራት የማድረግ ኃይል ከየት አገኘ? ይህ የአናጢው ልጅ አይደለምን? የእናቱስ ስም ማርያም አይደለምን? ወንድሞቹስ ያዕቆብ፣ ዮሴፍ፣ ስምዖንና ይሁዳ አይደሉምን? እህቶቹስ ከእኛው ጋር አይደሉምን? ታዲያ ይህ ሰው ይህን ሁሉ ከወዴት አገኘው? ስለዚህም ሳይቀበሉት ቀሩ። ኢየሱስ ግን ነቢይ የማይከበረው በራሱ አገርና በራሱ ቤት ብቻ ነው አላቸው። ባለማመናቸውም ምክንያት ብዙ ታምራትን በዚያ አላደረገም።